ዝሙት የሚሰራ ሰው በዱንያም በአኸራም ወራዳ ነው አሉና ሙእሚናኖች ጀነት ሲገቡ በክብር እንዲገቡ ሲደረግ እሱ ጀሃነም ሲወርድ በኖርማል አወራረድ እንኳን እንዲወርድ አይደረግም፣ በውርደት እንዲወርድ ነው ወደ ጀሃነም የሚደረገው። ከዚያም ከዚያ የከፋው ደግሞ ጀሃነም ላይ የሰራው ስራው ሲቀጣ ሙእሚናኖች ሌሎቹም ጀሃነም ውስጥም ያሉ ሰዎች ይሄ ዝሙታኖች ቅጣት ነው ተብሎ እንዲታይ ያደርጋል። የቂያም ነብዩ ሰለላሁ ዐለይሂ ወሰለም ለሚዕራጅ ወጥተው አይተዋል አይደለ? ሰው ፊታቸውን በነሐስ የሚባጭሩ ምናምን ይሄ ምንድነው ብዬ ጠየቅኳሉ ጅብሪል። ዝሙታሞች የቂያማ ዕለት ራሳቸውን በዚህ መልኩ ነው የሚቀጡት፣ የነሱ ማሳያ ነው ብለዋል። ሌላ እንኳን ቀጫ አይሰጣቸውም፣ ራሳቸውን ነው የሚቀጡት። ለምንድነው መላ ሰውነታቸው እንደዛ የሚያደርጉት? በዝሙቱ መላ ሰውነታቸው ስለረካ በቅጣቱም መላ ሰውነታቸው እንዲረካ ነው።